ግን ለምንድን ነው ያልወፈርከው? እናቴ እርጉዞና በቀጭኔ ስቃ ነው። እንዴ እንደዛ የሚባል ነገር አለ? አዎ በጉማሬ ብትስቅማ ኖሮ እኔ ድብልብል ያልኩ ወፍራም ነበር መሆን። ወይ ከጉማሬስ በቀጭኔ መሳቅ ይሻላል። አንቺ እየቀለድኩ ነው ደሞ ልጄ ቀጭን እንዳይሆን ብለሽ ቀጭኔ ስታይ እንዳትኮሳተሪ። እኔ ከእውነት መስሎኝ ገርሞኝ ነበር። አይ እናንተ ዲያስፖራዎች የሰማችሁትን ሁሉ ታምናላችሁ አይደል? ምን እናርግ ከሀገር ስለራቅን እኮ ነው። እናታጣሩ የሆነ ነገር ስትሰሙ ሮጣችሁ ሰልፍ ትወጣላችሁ፣ በፌስቡክ ሀገር ታበጣብጣላችሁ፣ አደባባይ ወጣችሁ ትንደባለላላችሁ። አታጣሩ? ያው ለሀገራችን ስለምናስብ ነው እኮ። ለሀገራችሁ ካስባችሁ እዚሁ መታችሁ ነው ሰልፉንም አደባባይ ላይ መንከባለሉንም ማድረግ። ስትንከባለሉ ልብሳችሁ እንዳይቆሽሽ ፈርታችሁ ከሆነ አስፋልቱን እናጸዳላችኋለን። ልብስ ቢቆሽሽ ምን ችግር አለ? ይታጠባል። እና እሳቱ እዚህ ሆኖ እናንተ እዛ ሆናችሁ የምታራግቡት እኛ ደሃዎቹ ተቃጥለን እንድናልቅ ነው። እኔ ፖለቲካ አላቅም። እኔም እኮ አላቅም። በእናንተ ጦስ እኛ እየሞትን ስለሆነ ከመሞቴ በፊት ለጥንቃቄ ብዬ ነው ያወቅኩት። አይዞህ አንተ አትሞት። እንዴት? ቀጭን ስለሆንክ የተወረወረው ፈንጂ ስትሃል ማለት ነው? በቃ እሱን ተወውና ለምን ግን ቀጭን እንደሆንክ እኮ አልነገርከኝ? የመወፈሪያ ስሬ ተበጥሶ ነው። ምን በጠሰው? ረሃብ፣ ጠኔ፣ ችጋር፣ ቸነፈር ሲፈራረቁብኝ ተበጠሰ። ምግብ ይርባሃል ማለት ነው? አዎ። እኔን የራበኝ ፍቅር ነው፣ እኔን የራበኝ ፍቅር የሚለው ዘፈን በቀን 3 ጊዜ በልተው ለሚያድሩት ነው እንጂ እኛን እኮ አይመለከትም። በጣም ታሳዝናለህ። እንዳታዝልኝ አልፈልግም። የእናንተ አዘኔታ ፎቶ እያነሳችሁ ኤንጂኦ ከፍታችሁ መሸቀል አሊያም ደግሞ ጎፈንድሚ ከፍታችሁ ገንዘብ መሰብሰብ